የቀድሞ የአርሰናል ኮከብ ቴሪ ሆነሪ ስለ አርሰናልና ቡካዮ ሳካ ዝምታውን ሰብሯል። እንደዚሁም ደግሞ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ከትላንትናው ድል በኋላ ስለ ዋንጫ ፉክክሩና ስለ አርሰናል ሀሳባቸውን ሰጥተዋል። ዘንድሮም በአርሰናልና በማንቸስተር ሲቲ መካከል ሊሆን ነው ወይ የሚለው ጥያቄ እንግዲህ በበርካቶች ዘንድ ከፍ ያለ ግምት እንዲይዝ ምክንያት ሆኗል። ማንቸስተር ዩናይትድ የተጎዱ ተጫዋቾቹ ሊመለሱ መሆኑ ተሰምቷል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ አብርሃም ፍቅሬ ነኝ። እንደምናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየዕለቱ የሁሉንም ክለቦች መረጃ የምታገኙበት ቻናል ነው ይህ። ስለዚህ መቀላቀል አትርሱ። በቀጥታ ወደ መረጃዎቹ ልውሰዳችሁ። የመድፈኞቹ የቀድሞ ተጫዋችና ኮከብ ቴሪ ሆነሪ ስለ ቡካዮ ሳካ ተናግሯል። ቡካዮ ሳካ እንግዲህ እንደምታውቁት ከዌስትሃም ዩናይትድ ጋር ባደረገው ጨዋታ 200ኛ የፕሪሚየር ሊጉ ጨዋታ እንደነበረም ይታወቃል። በዛ ጨዋታም ላይ 100ኛ ግቡን ማስቆጠር ችሏል። ታዲያ ከዌስትሃሙ ጨዋታ በፊት ቴሪ ሆነሪ ቡካዮ ሳካን አናግሮት እንደነበረ ታውቋል። ለቡካዮ ሳካ የነገረውም ነገር ሁለቴ ባለፈው ዓመት በሜዳችን ዌስትሃም እንዳሸነፈን ታውቃለህ። ለዋንጫ ማጣታችን አንደኛ ምክንያት የሆነ ቡድን ነው። ስለዚህ ዛሬ ማሸነፍ አለብህ፣ ግዴታ ነው ሲል እንግዲህ በ200ኛ ጨዋታው ላይ ቴሪ ሆነሪ አደራ ብሎት እንደነበረም ተሰምቷል። ታዲያ ቡካዮ ሳካም የቴሪ ሆነሪን ቃል አክብሮ በሜዳ ላይ ግብም አስቆጥሮ በ200ኛ ጨዋታው ለአርሰናል 100ኛ የግብ አስተዋጽኦን አድርጎ መድፈኞቹ ሙሉ 3 ነጥብ ለሁለት ተከታታይ ዓመታት በኤምሬት ያሸነፋቸው ቡድን ላይ ይዘው እንዲወጡ በማድረግ የፕሪሚየር ሊጉ መሪ እንዲሆን ማድረግ ችሏል። ከጨዋታውም በኋላ ቴሪ ሆነሪ ለቡካዮ ሳካ በአርሰናል ቀዩና ነጭ ማሊያ 200ኛ ጨዋታ ላይ መድረስ ትልቅ ክብር ነው። ይህንን በማድረግ ኮርቼ ባለው 100ኛ የግብ አስተዋጽኦ ላይ መድረስ ቀላል ነገር አይደለም። አንተ የአርሰናል ኮከብ ነህ። ከአርሰናል ጋር ዋንጫ እንድታሳካ የሁልጊዜ ምኞቴ ነው። ወደፊትም በዚሁ አቅምህና ብቃት እንደምትቀጥል ተማመንብሃለሁ ሲል እንግዲህ የቀድሞ የመድፉ ተጫዋች ቴሪ ሆነሪ ስለ ቡካዮ ሳካ ተናግሯል ማለት ነው። በነገራችን ላይ ቡካዮ ሳካ ከቪክተር ዮኬሬሽ ተቀብሎ ያስቆጠራት የፍጹም ቅጣት ምት በርካቶችን እያከራከረች ነው። ቪክተር ዮኬሬሽ የአርሰናል አንደኛ ፍጹም ቅጣት ምት መቺ ተደርጎ እንደተሾመ ይታወቃል በአሰልጣኝ ሚኬል አርቴታ። ታዲያ ለምን ቡካዮ ሳካ ያችን ፍጹም ቅጣት ምት መታ ያሉ ብዙዎች ጥያቄ ቢያነሱም ቡካዮ ሳካ ግን በ200ኛ ጨዋታ 100ኛ የግብ አስተዋጽኦን ለማድረግ ሲል ያንን ፍጹም ቅጣት ምት እንደመታው እንጂ አሁንም ቪክተር ዮኬሬሽ የአርሰናል ዋነኛ ፍጹም ቅጣት ምት መቺ እንደሆነ ተሰምቷል ማለት ነው። በሌላ በኩል በዌስትሃሙ ጨዋታ እንግዲህ ጉዳት አጋጥሞ ተቀይሮ የወጣው ማርቲን ኦዲጋርድ በጉዳት ምክንያት እስከ 1 ወር ከሜዳ ሊርቅ እንደሚችል ተሰምቷል። የደረሰበት ጉዳትም የኤምሲኤል ጉዳት እንደሆነ የተሰማ ሲሆን ነገር ግን ደረጃ 1 ወይም ደረጃ 2 እንጂ ደረጃ 3 ላይ የደረሰና 2 ወርና ከዛ በላይ የሚያርቀው የከፋ ጉዳት እንዳልሆነ ነው የአርሰናል የቅርብ ምንጮች የገለጹት። ስለዚህ ማርቲን ኦዲጋርድ ከኢንተርናሽናል ብሬክ በኋላ አርሰናል ከፉላምና ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ብቻ እንደሚያመልጠው እየተዘገበ ሲሆን ከዛም በኋላ በሰንደርላንድና በበርንሌው ጨዋታ ማርቲን ኦዲጋርድ ወደ ሜዳ ይመለሳል ተብሎ ይጠበቃል። ስለዚህ የኦዲጋርድ ጉዳት ለአርሰናል ደጋፊዎች ያን ያህል አሳሳቢ አይደለም ማለት ነው። ትላንትና ብሬንፎርድን 1-0 ካሸነፉ በኋላ ከአርሰናልና ከአርሰናል በ3 ከሊቨርፑል ደግሞ በ2 ነጥቦች ብቻ አንሰው በደረጃ ሰንጠረዡ 5ኛ ደረጃ ላይ የተቀመጡትና ወደ ዋንጫ ፉክክሩ ቀስ በቀስ የመጡት የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ዘንድሮም ዋንጫ ለማሳካት እቅድ እንዳላቸው ተናግረዋል። ከጨዋታውም በኋላ ከ3 ሳምንት በፊት ሁሉም ሰው ሊቨርፑል የፕሪሚየር ሊጉ ሻምፒዮን እንደሚሆን ሲናገር ነበር። ነገር ግን ሁላችንም አሁን እንዴት እንደሆነ አይተናል። ሊቨርፑል 3 ተከታታይ ጨዋታ ተሸንፏል። የውድድር ዘመኑ በጣም ረጅም ነው። እናም ቡድኖች በየቀኑ እየተሻሻሉ ራሳቸውን እያጠናከሩ ነው የሚሄዱት። ስለዚህ ሁሉም ቡድኖች የሊጉን ዋንጫ የማሸነፍ እድል አላቸው። በርንማውዝ እና ብራይተንም ጭምር ዋንጫውን የማሸነፍ እድል አላቸው። ስለዚህ ገና በ7ኛ ሳምንት ማን ዋንጫውን ይበላዋል የሚለውን መገመት ችግር ነው። ስለዚህ ማን ይበላዋል ብሎ መገመት አይቻልም። ገና የውድድር ዓመቱ ረጅም ነው። እኛም ለዋንጫ ፉክክሩ ዝግጁ ነን ሲሉ እንግዲህ ተናግረዋል። በነገራችን ላይ ባለፉት 2 ዓመታት ማንቸስተር ሲቲ ጅማሮ ጥሩ አልነበረም። አርሰናል በደንብ ፕሪሚየር ሊጉን እየመራ በነበረበት ከኋላ መተው 2 ጊዜ ዋንጫ እንደቀሙት ይታወቃል። ለዚህም ነው ፔፕ ጋርዲዮላ አሁንም የዋንጫ ፍክክር ውስጥ አለንበት ሲሉ እንግዲህ የተናገሩት ማለት ነው። ታዲያ አርሰናሎች ባለፉት 3 ዓመታት በተለይም ካቻምናና ከዛ በፊት የነበረውን ደግሞ ዓመት በተከታታይ በሲቲ ዋንጫ እንደተቀሙ ይታወሳል። ዘንድሮ እንግዲህ አሁን ገና በጊዜ የፕሪሚየር ሊግ መሪነቱን ከሊቨርፑል ተረክበዋል። መድፈኞቹ ታዲያ ያለፉት ዓመታት ስህተታቸው እንዳይደገም ከፍተኛ ስራ እንደሚጠበቅባቸው
የአርሰናል የቀድሞ ተጫዋቾችና እግር ኳስ ተንታኞች እየተናገሩ ይገኛሉ። ስለዚህ አርሰናሎች በሚገባ ጠንክረው በመስራት ዘንድሮ መሪነታቸውን አጠናክረው ለ20 ዓመታት የናፈቃቸውን ዋንጫ ወደ ኤምሬትስ ለማምጣት ከሲቲና ከሊቨርፑል የሚደርስባቸውን ጫና በመቋቋም ዋንጫውን ማሸነፍ አለባቸው የሚሉ እንግዲህ የእግር ኳስ ተንታኞች ምክር እየተሰጣቸው ነው የሚገኙት። አሰልጣኝ ፔፕ ጋርዲዮላም እንግዲህ ካሁን በኋላ በዋንጫ ፍክክሩ እንዳሉና እያንዳንዱን ጨዋታ በጥንቃቄ እንደሚጫወቱ ተነግሯል። ለአርሰናል እዚህ ጋር ጥሩ ዜና ሊቨርፑልና ማንቸስተር ሲቲ ቀጣይ ጨዋታዎቻቸው ትንሽ ከበድ ያሉና በአንጻሩ ደግሞ የአርሰናል ጨዋታ ከሌሎቹ ይልቅ ቀለል ያለ መሆኑ ነው። በነገራችን ላይ ማንቸስተር ሲቲና ሊቨርፑል ከ2 ሳምንት በኋላ እርስ በርስ በማንቸስተር ሲቲ ስቴዲየም ኢታድ ይገናኛሉ። ስለዚህ በዚህ ጨዋታ አርሰናል እያሸነፈ የሚቀጥል ከሆነ አቻ ከወጡ ሁለቱም ነጥብ ስለሚጥሉለት ወደፊት በደንብ መጓዝ ይችላል። እንደዚሁም ደግሞ አንዱ ከተሸነፈ ቢያንስ ከአንደኛው ተፎካካሪ በደንብ የሚርቅበትን እድል ለማመቻቸት ጥሩ እድል ይሆንለታል ማለት ነው። በተለይ ሊቨርፑል በተከታታይ ከሲቲ፣ ከዩናይትድ፣ ብሬንፎርድ ከመሳሰሉ ቡድኖች ጋር ይጫወታል። ሲቲም በአንጻሩ ከሊቨርፑል እንደዚሁም ደግሞ ከአስቶን ቪላ እንደዚሁም ደግሞ በፕሪሚየር ሊግ እጅግ ጠንካራ ከሆነው በርንማውዝ ጋር ጨዋታውን ማድረጉ የአርሰናል በአንጻሩ ትንሽ ቀለል ያሉ ጨዋታዎች ስለሆኑ አርሰናል እነዚህን ጨዋታዎች አሸንፎ መሪነቱን ለማጠናከር ከፍተኛ ጥረት ያደርጋል ተብሎ ይጠበቃል። አርሰናል ቀጣይ ከኢንተርናሽናል ብሬክ ከ10 ቀናት በኋላ ከፉልሃም ጋር በክራቨን ኮቴጅ ጨዋታውን ያደርጋል። ይህ ጨዋታ በእርግጥ ትንሽ ከበድ ቢልም አርሰናል አሁን ካለው ስብስብ አንጻር ለማሸነፍ ቅድመ ግምት ያገኛል። በመቀጠል በሜዳው ዘንድሮ ከባድ የሆነውን ክሪስታል ፓላስ ካስተናገደ በኋላ አዳዲስ አዳጊዎችን ሰንደርላንድና በርንሌን ደግሞ በቀጣይ በተከታታይ ያስተናግዳል። ስለዚህ አርሰናል ከነዚህ ከአራቱ ጨዋታ ሙሉ 12 ነጥብ ያገኛል ወይስ ስንቱን ይሰበስባል የሚለው የብዙዎች ጥያቄ ነው ማለት ነው። ለእናንተ የዘንድሮን የእንግሊዝ ፕሪሚየር ሊግ ማን ያሳካዋል ብላችሁ ታስባላችሁ? በሌላ በኩል የማንቸስተር ዩናይትድ ተጎድተው የነበሩ ናስር ማዝራዊና ሊሳንድሮ ማርቲኔዝ ከኢንተርናሽናል ብሬክ በኋላ ከጉዳት እንደሚመለሱ ተሰምቷል። በተለይም ናስር ማዝራዊ ከኢንተርናሽናል ብሬክ በኋላ ለጨዋታ ዝግጁ እንደሚሆን የተሰማ ሲሆን ሊሳንድሮ ማርቲኔዝ ደግሞ ከጥቂት 2 ወይ 3 ሳምንታት በኋላ ወደ ሜዳ ይመለሳል ተብሎ ይጠበቃል። ይህም ለአሰልጣኝ ሩበን አሞሪም እፎይታን ይዞ መጥቷል ማለት ነው። የዛሬው ወሳኝ የዕለቱ ስፖርታዊ ጥንክሮች እነዚህ ናቸው። ውድ አድማጭ ተመልካቾቼ በየዕለቱ የአርሰናል፣ የዩናይትድ፣ የሊቨርፑል፣ የቼልሲ፣ የማንቸስተር ሲቲ የሁሉንም ክለቦች መረጃ በፍጥነት ለማግኘት ይህንን አዲስ ቻናል በመቀላቀል ቤተሰብ እንድትሆኑ ጋብዛችኋለሁ። አንደኛው ቻናል እንደምታውቁት ከ20 ሺህ በላይ ተከታዮች አሉት። ይህኛው በቅርቡ በብዙዎቻችሁ ጥያቄ መሰረት የተከፈተው ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።